እንዴት አደራችሁ? ኖር እንዴት አደራችሁ? ይሄ ከፎዳ ለቴዎ የሚያስተላልፍ በየሳምንት በአማርኛ ስርጭት የሚያስተላልፈው ከለቴዎ ፎዳ ነው። እንዴት አደራችሁ? ዛሬ አንድ ርዕስ ይዤ የመጣሁት የትግራይ ህዝብ የአሁኑ ስርዓት ተጠቃሚ ናቸው ወይስ ተጠያቂ ናቸው የሚል ርዕስ ይዤ ቀርቤያለሁ። እንደት ናችሁ? ሰላም ብያለሁ። ሰላም ከእናንተ ጋር ይሁን። ዛሬ ስርጭታችን የትግራይ ህዝብ አስመልክቶ ዶክተር ለቴዎ የሚያስተላልፉ በአማርኛ ስርጭት ይሆናል። ግቡና ተቀመጡ። ዛሬ እየተካሄደ ያለ ብሔርና ብሔረሰቦች ላይ እየተወሰደ ያለ በትግራይ ስም ምነገድ በፓርቲም ስለሆነ ቲፒኤልኤፍ ስለሆነ ያ ስርዓቱ ትግራይ ህዝብ ተጠቃሚ ናቸው ወይስ ተጠያቂ ናቸው የሚል አርስት ነው። አርስትም ይሁን ዋናው እንደገባው ያዙት፣ ይገባል። ከዚህ በላይ አማርኛ ለማሳመር ሳይሆን ሐሳቤን ለመግለጽ ነው የሚመጣ። ትግራይ ህዝብ እንደ ህዝብ ማንኛውም ህዝብ ተጠያቂ አይደሉም፣ ግን የስርዓቱ ተጠቃሚ ናቸው። የነሱ ልጆች እያካበቱ እያሉ እየሸሹ ያሉ ወደ ትግራይ ነው። ምን ንብረት ብቻ ነው እያካበቱ ያሉ፣ ሀብት ብቻ አይደለም፣ ደምም ነው። ደምም እያካበቱ ነው። ጠላትነትም እያካበቱ ነው። ከንብረት ጋር እየሄደ ያለ የሰው ደም ነው፣ የሰው እንባ ነው፣ የህዝብ እንባ ነው። ስለዚህ ኢህአዴግ አሁን ትግራይ ህዝብ እንደ መንግስት ሊያ ይሆናል፣ ግን ለትግራይ ህዝብ ቆንጆ ነገር እየሰሩ ይሆናል፣ እየሰሩም ነው። ይሄ ቆንጆ ውስጥ ሚመሪ ይዞ እየሄደ ነው፣ መራራ ይዞ እየሄደ ነው። ንብረቱ ዛሬ 100 ዓመትም ቢገፉ 100 ዓመት ህዝቡን አንቆ ቢቀመጡም 200 ዓመት በፊት ተጽፎ ያለ እየወጣ ነው። ስለዚህ ተደብቆ አይቀርም። ባለቤቱ ዛሬ ቢሞትም ልጆቻቸው አሉ፣ እየተወለዱም ነው። ይህንን ለዛሬ ቆንጆ ሆኖ ሊታይ ይችላል ለትግራይ ህዝብ፣ ግን ቂም በቀል ይዞ ይሄዳል።
ቂም በቀልም እያከማችሁ ነው። ንብረት ብቻ አይደለም። ይሄ ከየት ወዴት ይወስደናል የሚል ትግራይ ህዝብ ተቀምጦ ማየት አለባቸው። ትግራይ ህዝብ ተቀምጦ ማየት አለባቸው። አንዳንድ ልጆቻቸው በየቦታ ምረጩ መርዝ በዚህ ተታልለው ህዝባቸው ወደ ሌላ ውስጥ እንዳይገቡ ነው ምፈራ። ይሄንን በየቦታ ቆንጆ ነገር እየሰሩ አይደለም። ቆንጆ ነገር እየተሰራ አይደለም። በትግራይ ህዝብ ስም መጥፎ ነገር ነው እየተካሄደ ያለ። መጥፎ ነገር በኢትዮጵያ ያ ምድርቷ ላይ ኦሮሞ ብቻ አይደለም እየኖረ ያለ፣ አማራ ብቻ አይደለም፣ ብሔርና ብሔረሰቦች በብዛት የብሔርና ብሔረሰቦች ችግር የሚያየው የኦሮሞ ህዝብ ነው። ለምን? ኦሮሚያ ውስጥ ነው ያሉ ኢትዮጵያ ማለት መልኩ እንደውም ኢትዮጵያ ማለት ኦሮሚያ ናት እኮ። ኦሮሚያ ቀንና ማታ እያዩ ነው የኦሮሞ ልጆች የሰው የህዝብ የኢትዮጵያ ስቆቃ እያየን ነው። ስለዚህ ትግራይ ልጆች ይሄ ትግል አጋር መሆናቸው ይገባል። የኦሮሞና የአማራ የብሔርና ብሔረሰቦች ትግል አጋር እንዲሆኑ ነው ጥሪ ማድረግ የሚፈልገው። የልጆቻቸው አካሄድ በኋላ እነሱን የሚያሳምር አይደለም። ህዝቡ የሚያጠፋ አክሽን እየወሰዱ ናቸው። አማራና ኦሮሚያ ውስጥ እየተካሄደ ያለ ዛሬ በዓለም ጆሮ ውስጥ ነው ያለ። ስለዚህ ይሄ አካሄድ ውሎ አድሮ ለትግራይ ህዝብ አስቸጋሪ ሁኔታ መንገዱን ይከፍታል ብዬ አምናለሁ። ይሄንን ደግሞ ትግራይ ህዝብም ነፃ መሆን ያለባቸው አንድ ነገር ሲያደርጉ ብቻ ነው ነፃ መሆን የሚችሉት። የብሔርና ብሔረሰቦች ትግል አጋር ሲሆኑ ብቻ ነው። እስካሁን እየታየ አይደለም። ከትግራይ ውስጥ ተቃውሞ እያየን አይደለም። እየደገፉ ነው። አጋዚ ዛሬ ከትግራይ ነው። እየተዘረፈ ያለ ንብረት የኦሮሞ ልጆች ሀብታቸው ወደ ትግራይ ነው እየተጓዘ ያለ። አፈር ጥቁር አፈር ወደ ትግራይ ነው እየተጓዘ ያለ። ጥቁር ድንጋይ ከኦሮሚያ እየተጓዘ ነው ወደ ትግራይ። ትግራይን እያደሙ ትግራይን እያለሙ ኦሮሚያን እያደሙ ናቸው። የኢትዮጵያን ልጆች እያደሙ ናቸው። ይህንን ከኛ ትግል አጋር ሲሆኑ ነው ከትግራይ ህዝብም ነፃ መሆን የሚችለው።
ሌባ የደበቀም ሌባ ነው። ሌባ ያላጋለጠ የደበቀም ሌባ ነው። ስለዚህ ነው ዛሬ ርስቴን ወደ ትግራይ ህዝብ የሚያመለክት አጀንዳ ይዤ መጣሁት። ይሄ ደግሞ ዛሬ ብሎ ዛሬ የሚደመደም አይደለም። ትግላችሁ የኢህአዴግ ትግሉን ወደኛ ላይ መልሶታል። እርምጃ ኦሮሞ ልጆችና የአማራ ልጆች የብሔርና ብሔረሰቦች ልጆች ላይ እያደማ ነው። ይሄ እንደ መብት ተወስዷል። ሰው መግደል፣ ማሰር ይሄንን እንደ መብት ወስዶ አውጇል። ስለዚህ ከኦሮሞና እየደረሰ በደል ኦሮሞና አማራ ብሔርና ብሔረሰቦች ላይ ነው። ከኛ በላይ መጮህ ያለባቸው የትግራይ ህዝብ መሆን አለበት። ለምን ለወደፊቱ ማሰብ ከቻሉ ለወደፊት መጮህ አለባቸው። ይሄ ደጋግመን እነግራለን። እኛ ደግሞ ቅያማን ቅልባን ቀቡ ይላሉ። በአፋን ኦሮሞ ነው፣ በአማርኛና በትግርኛ የለም። እና ጉማን አደኛ መሌ አባን ይላለቱ ይባላል። ጉማን አደኛ መሌ አባን ይላለቱ ይባላል። ይሄ ደግሞ ይመጣል። ዲክሽነር ይውና ግዙና ይውት ዲክሽነር ላይ ይገኛል። ጉማን አደኛ መሌ አባን ይላለቱ ጉማ አላቅም በአማርኛም። ስለዚህ ይሄንን ቢታስቡ ይገባል። ቀላል ነው ማሰብ የቻለ ሰው። ወንድሞቼ ይሄ ትግል እየተካሄደ ያለ ኦሮሚያ ብቻ አይደለም። ይሄ አዋጅ ውጭ ሀገርም ያሉ ዲያስፖራ ላይም ታውጇል። ስሙ ድብቆን እንጂ ጠቅላላ እርምጃ ኦሮሚያ ውስጥና አማራ ውስጥ መውሰድ እንደጀመሩ የኛም ላይ እርምጃ ተወሰደ። ውጭ ሀገር ያለ እኛን እርስ በራሳችን እንድንባላ ሪፉጂ እንድጣላ በየሀገሩ ተሰራጭቶ እየሰሩ ናቸው። እኛ ሩቅ እያየን ነው፣ ቆሜን ከሩቅ የኛ ስር ያለ ደግሞ ጎርጋድ ለኛም እየቆፈሩ ነበር። እና ይሄንን ጠንቅቄ ማወቅ አለብን።
ይህንን ጠንቅቀን ማወቅ አለብን። ከአፍሪካ ከኢትዮጵያ ሸሽቶ የሚወጣ በብዛት ዛሬ በብዛት የተላኩ ናቸው። በብዛት 75% የተላኩ ናቸው በብዛት። ለምን? መንገድ የሚያሳልፉ የትግራይ ልጆች ስለሆኑ፣ ደላላ እነሱ ስለሆኑ። ይሄንን ለሪፉጂም መታወቅ ይገባል። በዲያስፖራ በትምህርት በኩል በስኮላርሺፕ በሪፉጂ መንገድ በወንዝ ላይ በብዙ አይነት በብዙ ምክንያት በኤምባሲ በኩል ውጭ ሀገር የሚጓዙ በብዛት የወያኔ ተላላኪዎች ናቸው። በብዛት ግን ከአንተ ጋር ያለቅሳል። ከአንተ ጋር ያለቅሳል። እምባ ይታያል ፊት ላይ። ሲናገር ቆንጆ ቆንጆ ቃላቶች ሰብስቦ ይዞ ይመጣል። ግን በስር መርዝ ይረጫል። ብዙ ዓመት የቆዩ አሉ። ውጭ ሀገር ያሉ ተመሳስሎ የሚሄዱ በሚዲያ ላይ የሚታዩ በብዛት የቲፒኤልኤፍ ተላላኪ ናቸው። አንተን ለማምሰል ግን ውድ የኦሮሞ ልጆች ይላሉ። ምላሳቸው እርጥብ ናቸው። እርጥብ በጣም ውድ የኦሮሞ ልጆች ወዮላቸው። የሀበለሻ ልጆች እኛ ምሁራኖች ተሰብስበናል፣ እናንተን ለመጭረስ ተሰብስበናል የሚሉ አሉ። ማን ነው? ከየት መጡ? እኛ የሰው ገምግሜ ማየት አንችልም። አበሻን አማራን የሰደበ ሰው ሁሉ የኛ መሆን አይችልም። እኛ አማራን፣ ትግሬ፣ ኡራጌ ለመስደብ ፍላጎትም የለንም። የኛ ዓላማም አይደለም። የኛን ለመምሰል ንቅሳት ያደርጋሉ። ሌንጮ ለታ ብሎ ነገ ደግሞ ለቴዮ ብሎ ንቅሳት አድርጎ ይመጣሉ። ታምናለ፣ ፈትፍቴ ትሰጣለ። እሱ አንተ ደግሞ ከታች ገብቶ ከላይ ይወጣል። ይሄ ሁሉ አለ። እኛ ብዙ አርቄ ማያት አልቻልንም። ብዙ አርቄ ማያት ብዙ አርቄ። እነሱ ደግሞ ይጥፍ ከኛ በላይ አርቆ እኛ በላይ መሮጥ ይችላሉ። ያ እርግጥ ችግር አለ። የኛ ንብረት አፍኖ የያዘ እነሱ ናቸው። በብዙ መንገድ በቴክኖሎጂ ገንዘብ ነው። ቴክኖሎጂ የሚገዛ ገንዘብ ነው።
ሚዲያ ማፈን የሚችሉ እነሱ ናቸው፣ ይችላሉ። ያ የሻክሶ ወርቅ እነሱ እጅ ነው። የኢሉባቦር ጎማ እንጨት እነሱ ናቸው። እምነ በረድ ወለጋ እነሱ ናቸው። ዳጋ አዲ እነሱ ናቸው። አምቦ ዳጋ ጉራቻ የጅማ እነሱ ናቸው። ስለዚህ ህዝቡን ተረር እያደረጉ ያሉ ቲፒኤልኤፎች ናቸው። ተረር ማለት እኮ ሰው የሚበጠብጥ እኮ ነው። ተረር ማለት አጋዚ ነው። አጋዚ ኢስ ቴሮሪስት። ልጆቹን የሚያደነግጥ፣ ሴቶቹን የሚደፍር፣ ተማሪዎችን የሚበትን፣ ልጆቹ የሚገል ቴሮሪስት ነው። ቴረር ማለት እንደዚህ ነው። ህዝባችን ተረር የለቀቁ ቲፒኤልኤፍ ልጆች ናቸው። ወያኔ ልጆች ናቸው። የትግራይ ልጆች ናቸው። ባለ ሀብት ናቸው እና አለሙዲን ናቸው ቴሮሪስት። እና ኤፈርት ናቸው ቴሮሪስት። እና አባጻዬ ነው ቴሮሪስት። ልክ እናስገባልን የምለው ወጥቶ ሚዲያ ላይ ተቀምጦ ቴሮሪስት እንደዚህ ነው። ከዚህ በላይ ቴሮር የለም። ምላሳቸው ረጅም ስለሆነ ተቃዋሚ ፓርቲዎች ቴሮሪስት ብሎ ወደ እነሱ ይመልሳሉ። ተቃዋሚ ፓርቲም የሃርነትም ይሁን የአንድነትም እንደ መንግስት እየተኙ ናቸው። እንደ ጉሬላ እየሮጡ ቲፒኤልኤፎች ናቸው። ተገላቢጦ ነዋ። ከዚህ በፊትም ብለዋል መለስ ኢሬሳ አገሪቱን እያስተዳደረ ኢሬሳ አይደለም። በሱ ራዕይ እኮ ነው ሰው ሁሉ እየተላከ ያለ። እኛ እንጨት ላይ እንደምተኛ ነው አለ። ገባ? ይሄ አማርኛ ይገባል? አይ ለራሴም አይገባኝም። ዝም ብዬ ፊቱን መልሼ ነው የሚለቀው። ለምን ከገባ ይግባ፣ ካልገባ ምን አገባኝ እኔ። ካፌ ወጣ እና ቴሮሪስት ቲፒኤልኤፍ ናቸው። ቴሮሪስት እነሱ ናቸው። መስጊድ የሚያፈርሱ ቴሮሪስት ናቸው። ቸርች የሚያቃጥሉ ቴሮሪስት ናቸው። የልጆች ደም የሚያፈሰው ቴሮሪስት ናቸው። ህዝብ ላይ ሽብር ረብሻ የሚፈጥር ቴሮሪስት ናቸው። ስለዚህ የትግራይ ልጆች ወጥቶ መቃወም አለበት እላለሁ። ለዛሬ በዚህ አጠናቅቃለሁ። በጣም አመሰግናለሁ። ካልሆነ አስተካክሉና ጨማምሩ። አማርኛማ ዋናው ፊቱን መመለስ። አማርኛ እኮ የኦሮሞ ልጆች ብንማር እኮ እድል አገኝቴ ቀላል እኮ ነው። እኔ 2 ወር በላይ አልተቀመጥኩም እና ፓልቶክ ላይ እዛ ላይ ነው የተማርኩት። ትምህርት ቤት ገብቼ አይደለም፣ በችሎታ ነው። በችሎታ እና ዋናው ድፍረት ነው፣ ደፍሮ መናገር ነው። እና ይሄ ነው ዋና ሐሳቤን መግለጽ ችያለሁ። ይበቃል። ቋንቋ ማስተካከል ካስፈለገ ደግሞ ባለቤቱ አለ። በጣም አመሰግናለሁ። ጌታ ከእናንተ ጋር ይሁን።
እስከ ሳምንት በደህና ሰንብቱ።